ሰው በህይወቱ የሚወደው ነገር ቢኖር የሚረዳው ሰው ነው። ከተረዳንለት ወደ ራሱ ካወረን ድክመቶቹ ሁሉ ተትቶ ለኛ መኖር ይጀምራል። እነዚህን እንዲያደርጉ ነው እግዚአብሔር ከባልና ከሚስት በላይ የሚሰጠው በምድር ላይ ክቡር ነገር የለም። ትዳር ባይኖር እመቤታችን ራሱ እኮ አትወለድም። የትዳር ውጤት ናት ክርስቶስ። ስለዚህ እሷ ባትኖር ደግሞ ከየት ይወለዳል? እና ክብር ልንሰጠው ይገባል። ታዲያ ይሄንን ነገር መጀመሪያ ምን ልናደርግ ይገባል ከተባለ ቅዱስ ጳውሎስ ሁለት ነገሮችን አድርጓል። እደውኑ ያፍቅሩ አንስቲያሆሙ አንስትኒ ተአዘዛ ለአምታቲክን። ሁለት ድርሻ ነው የሰጠን። እነዚህን ድርሻዎች ዝም ብሎ ያገባል ክርስቲያኑ፣ ግን አያውቃቸውም። ሴቶች ሆይ ለባሎቻችሁ ታዘዙ። ወንድ የሚፈልገው መታዘዝ ነው ማለት ነው። እሺ ባይ መሆንን ይፈልጋል። ያንን ሲያደርጉለት መግዛት እኮ ነው በራሱ እኮ። እሺ የሚል ሰው ነው የሚገዛ። የሴት ልጅ ትክክለኛ መልኳ እሺ ነው። እሺ የምትለው ከሆነ ከዚህ በኋላ ሁሉን ነገር ባሪያ ሆኖ ልክ እዚህ በገመድ እንደሚጎተት በግ እንደፈለገች ማዘዝ ትችላለች ማለት ነው። ስለዚህ በከመ ቤተ ክርስቲያን ትትእዘዙ ለክርስቶስ ከማሁ አንስትኒ ተአዘዛ ለአምታቲክም። ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሴቶችም ለባሎቻችሁ ታዘዙ። ይሄን መታዘዝ አንዱ ነገር። አሁን ይሄን ግብአት ታደርግለታለች ወይ? ከመፋታት በፊት እሺ ማለትን፣ በጎ መሆንን፣ ብሩህ ገጽ ማሳየትን፣ መታዘዝን። ደግሞ በጣም የሚያስደንቀው ነገር ትዳር ይህን ያህል ቀሎ ነው እንጂ ከመዘለ እግዚእነ የሚለው ለክርስቶስ ለባሎቻችሁ ስትታዘዙ ለክርስቶስ እንደምትታዘዙ ቁጠሩት። በዚህ መጠን ደስ ትሰኝበታለች ወይ? የእሱን ጠባይ ስትችል የክርስቶስን መስቀል እየተሸከመች እንደሆነ ትረዳዋለች። ይሄንን አድርጎ መቻል ይገባል። ስህተቶችን ደግሞ አንድ ሰው አለመቆጣጠር። ሰው አየሁ ካሉት አይስተካከል። አይቶ ማለፍን መልመድ፣ አንዳንድ ስህተቶችን ለራሱ መተው። እንደዚህ ማድረግን ካደረጉ በኋላ ደግሞ እንመጣል። አሁን የእሱ ድርሻ ደግሞ ምንድን ነው? የእሱ ድርሻ ደግሞ ወከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ ደውኒ ያፍቅሩ አንስቲያሆሙ። ክርስቶስ ቤተ ክርስቲያንን እንደወደዳት ባሎች ሚስቶቻቸውን ይውደዱ። አሁን በሴቶች ወንበር በኩል ተቀምጠን ሴቶች ምንድን ነው የሚፈልጉ ብንል መወደድ ማለት ነው። ስለዚህ ሁልጊዜ ማረጋገጥ የምትፈልገው ይሄ ሰውዬ ይወደኛል አይወደኝም። ሴት ወንድ እንደሚወዳት እርግጠኛ ከሆነች የሚፈልገውን ሁሉ ትሆናለች። በነገራችን ላይ በቤተ ክርስቲያን ትምህርት በተማርኩት መሰረት ለፍቅር ዋጋ የሚከፍል እንደ ሴት ያለ የለም። የእውነት ልመናገር ከየት አሁን 12 ሐዋርያት ሁሉ እንወዳለን አሉ። ሽቱ እዛው መቃብሩ የተገኙ ሴቶች ናቸው። በአንድ አካል እንደሚወደዱና እነሱም እንደሚወዱት